ሰላም ሰላም ውድ ቤተሰቦች እንዴት ቆያችሁልን? በዛሬው ዕለት የወጡ በርካታ እግር ኳስ መረጃዎችን ይዘን መጥተናል። አብራችሁን ቆዩ። ውድ ቤተሰቦች እንደተለመደው ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ዕለቱ መረጃዎች አለፍን። አብራችሁን ቆዩ። ማንቸስተር ዩናይትድ ፖርቹጋሉን አማካይ ብሩኖ ፈርናንዴዝን ሌላ ዓመት ማቆየት እንደሚፈልጉና ከዚህ ክረምት የዓለም ዋንጫ በፊት ከሱ ውሳኔ እንደሚፈልጉ ተሰምተዋል ሲል ስፔን ዘግቧል። ሁል ከቶተንሃም ጋር አዲስ ውል ያልፈረመውን የቶተንሃም የመሃል ተከላካይ ሚኪ ቫን ደ ቬን ላይ እውነተኛ ፍላጎት አላችሁ ሲል ዴይሊ ሜል ስፖርት ዘግቦታል። አስቶን ቪላ ባለፉት 48 ሰዓታት ስለ ፌነርባቹ አጥቂ ዩሱፍ ኤነስሪ ጠይቋል። የ8 ዓመት የሞሮኮ አጥቂ በቅርቡ የፊት ህይወቱን ይወስናል። ጁቬንቱስም ወደ ድርድር እየገሰገሰ ነው። ቪላ አጥቂዎቻቸው ላይ ቦታ ለመጨመር በርካታ ምርጫን ይፈልጉ ነው። ከእነዚህ ውስጥም ታሚ አብርሃምና ዣን ፊሊፕ ማቴታ ይገኙበታል ሲል ፋብሪዚዮ ሮማኖ ዘግቦታል። የሲ ሚላኑ አማካይ ሩበን ሎፍተስ-ቺክ የአስቶን ቪላ ኢላማ ሲሆን የፈረንሳዊ ኢንተርናሽናል ቡባካር ካማራ ከባድ የጉልበት ጉዳት ከደረሰበት በኋላ የአስቶን ቪላ አማካይ ደረጃቸውን ለማጣከል እየፈልጉ ነው። ቦሰት ሊገኝ ይችላል። ይህም ዝውውሩን በጣም ይመስል ያደርጓል ሲል ቴሌግራፍ ፉትቦል ዘግቦታል። ዣን ፊሊፕ ማቴታ ለክሪስታል ፓላስ ክለቡ የፈልግ ተናግሮ እንዲሁም ፓላስ በተጫዋቾች ቅጥርና አዲስ ውል ሊፈርም ስለሚችልበት ሁኔታ የገባውን ቃል እንዳልጠበቅ ያምናል። በአውሮፓ ውድድሮች ላይ ዘውትር መጫወት ይፈልጋል፣ በተለይም በቻምፒየንስ ሊግ ላይ። ስለዚህም ከፓላስ ላይ ይፈልጋል ሲል ታይምስ ዘግቦታል። አርሰናል ኢንተር ሚላን ካሸነፈ ወዲያ አሁን ከ93 ሚሊዮን ዩሮ በላይ ከዩኤፋ ሽልማት ገንዘብ አግኝቷል ተብሏል። ናፖሊ የስኮት ማኪና የሚኖር እስከ 2030 ድረስ ማራዘም ይፈልጋል ተብሎ የኮል ፓልመር ጉዳት ከባድ አይደለም። እናም በዚህ ሳምንት መጨረሻ በሚቀጥሉ የቼልሲ ጨዋታ ከክሪስታል ፓላስ ጋር ሊጫወት ይችላል። ሊያም ሮዘነሪ ሲናገር እንዲህ ይላል፣ ጥንቃቄ የተሞላበት ነበር። እናም ከብሬንትፎርድ ጋር በተደረገው ጨዋታ መጀመሪያ ላይ በጣም ትንሽ የሆነ ነገር ተሰማው። ተጫዋቾችን አደጋ ላይ መጣል አልፈልግም። እሁድ በሚደረገው ጨዋታ ላይ መሳተፍ በጣም ጥሩ እድል አለ ብሏል። ሚኬል አርቴታ ኢብሬቼዜን በተደጋጋሚ በልምድ ላይ ሲነቅፍ ቆይቷል። በአመለካከቱና በጥንካሬ ስጋት ስላለበት እናም ካልተሻሻለ ለረጅም ጊዜ ሜዳ ላይ ላንመለከት እንችላለን ሲል ሜል ስፖርት ዘግቦታል። ቶተንሃም ሆትስፐር ሞርጋን ጊብስ ዋይትን ለማስፈረም ፍላጎታቸውም አሁንም አላቆሙም ሲል ቲም ቶክ ዘግቦታል። ጁሪየን ቲምበር ከአርሰናል ጋር እስከ 2030/31 ድረስ አዲስ ውል ለመፈረም ተቃርቧል ተብሏል። ካርሎ አንቸሎቲ እስከ 2030 የዓለም ዋንጫ ድረስ ከብራዚል ብሔራዊ ቡድን ጋር ያለውን የውል ማራዘሚያ ሙሉ በሙሉ የተረጋገጠ ሲሆን አዲሱ ስምምነት በየካቲት ወር መጀመሪያ ላይ እንደሚፈረም ይጠበቃል ተብሏል። ቼልሲ እስከ ዓመቱ መጨረሻ የጁቬንቱስን አማካይ ዳግላስ ሉዊስን በውሰት ለመውሰድ እያሰቡ ነው ሲል ዴቪድ ኦርነስቲን ገልጿል። ማንቸስተር ዩናይትድ ሜሰን ግሪንውድን ለመለስ እያሰቡ ነው። ዩናይትድ በ2024 የክረምት ወቅት ተጫዋቹን ለማር ሲሉት በሜሰን ግሪንውድ ውል ውስጥ መልሶ የመግዛት አማራጭን አካተው ነበር ተብሏል። ማንቸስተር ዩናይትድ ከኮቢ ማይኖ ጋር ስለ አዲሱ ለመነጋገር ዝግጁ ነው ሲል ፋብሪዚዮ ሮማኖ ተናግሯል። የቶተንሃሙ ጣሊያን ግብ ጠባቂ ጉሌርሞ ቪካሪዮ ወደ ኢንተር ሚላን ሊያመራ ይችላል ሲል ጋዜጣ ዴሎ ስፖርት ዘግቦታል። ኢንተሮች የስዊዘርላንድ ኢንተሮች ያን ሱመርን ምትክ አድርገው ይህን ጣሊያን ግብ ጠባቂ ይመለከቱታልም ተብሏል። እንደ ሮማ እና ሌሎች በርካታ ክለቦች ፍላጎት ከሆነ ጆሹዋ ዚርክዚ በጥሬት ዶሮሶት ወደ አንዳቸው ክለብ ለመሄድ ዝግጁ ተብሏል። ጆሹዋ ዚርክዚ ለማዘዋወር በሚደረገው ፉክክር ላይ በርካታ ክለቦች አሉ። ስለ ወሰት ስምምነት ተጨባጭ ጥያቄዎች ቀርበዋል። አሁን ቤቶች ወደ ወሳኝ ደረጃ የተሸጋገሩ ነው። ዚርክዚ ራሱ ስለሚቀጥሉት እርምጃዎች ግልጽነት ለማግኘት ስለሚጓጋ በቅርብ ጊዜ ውስጥ የመጨረሻ ውሳኔ ይጠብቃል። በሚቀጥለው ሳምንት ሙሉ በሙሉ ጤናማ ሲሆን ተጫዋቹ ወደ ሌላ ክለብ ሊያመራ ይችላል ሲል ፍሎሪያን ፕሌተንበርግ ዘግቦታል። የሳውዲ ክለቦች በዚህ ክረምት 50 ተጫዋቾችን ኢላማ በማድረግ ለዋና የቅጥር ዘመቻ ተዘጋጅተዋል። አንዳንድ የቀድሞ ኮከቦችም በራዳር ላይ ይገኛሉ። በክረምት እስከ 2 ቢሊዮን ዩሮ በሚደርስ ገንዘብ ለማውጣት ዝግጁ ናቸው ተብሏል። ክርስቲያኖ ሮናልዶ በ2027 አልናስር ለመልቀቅ ይጠበቃል። ምናልባትም ብዙም ሳይቆይ ጡረታ ይወጣል። ዓለም አቀፍ ፍላጎት ለማስቀጠል የሳውዲው ባለስልጣናት በክለቡ ውስጥ ያሉ 15% የባለቤት ድርሻ ለመስጠት በሚያደርጉ ጥረት የተሳተፉ ነው ሲል ቶርክ ስፖርት ዘግቦታል። ባየር ሙኒኮች በሚቀጥለው ሳምንት ከሚካኤል ኦሊሴን እና ከወኪሎቹ ጋር እስከ ሰኔ 31 ድረስ አዲሱ ለመፈረም ተዘጋጅቷል። ኦሊሴ እስከ 2029 ድረስ የሚቆይ ኮንትራት የሚኖረው ከሊቨርፑልና ከማንቸስተር ሲቲ ፍላጎት የተነሳ ሙኒኮች በቶሎ ኮንትራቱን ማደስ ችለዋል ተብሏል። ባየር ወደፊቱን በረጅም ጊዜ ውል ማረቅ ይፈልጋል። ይህም እንደ ሙሲያላና ኪሚች ካሉ ኮከቦች ጋር እኩል ሆነ ከፍተኛ ደሞዝ ያገኛል ተብሏል። ክለቡ ከክረምት መስኮት በፊት እድሳቱን ለማጠናቀቅ ስምምነቱን እስከ ዓመቱ መጨረስ ለማጠናቀቅ እያለመ ነው ተብሏል። አርሰናሎች የአትሌቲኮ ማድሪድ አጥቂ ጁሊያን አልቫሬዝን በተመለከተ ከተወካዮቹ ጋር ተገናኝቷል። መድፈኞቹ ሊያደርጉት የሚችሉትን ዝውውር ሲያጠኑ በተወካዮቹ በኩል ውይይቶች ተካሂዷል ሲል ግራንቤሊ ዘግቦታል። ሊቨርፑል መሐመድ ሳላ እስከ 2027 ክረምት ድረስ እንዲቆይ እንደሚፈልጉ አጥብቆ ይናገራል። ነገር ግን የሳውዲ አረቢያ ክለቦች ፊርማውን ለማየት እየጣሩ ነው። ካምፑ ከሳውዲ ባለስልጣናት ጋር ተገናኝቷል። እናም በዚህ ክረምት መለቀቅ ለሁሉም ወገኖች ተስማሚ ሊሆን ይችላል ሲል ቤን ጃኮብስ ዘግቦታል። ኮል ፓልመር የቼልሲ መለቀን ለመክፈት የዝውውር ጥያቄ ለማቅረብ ዝግጁ ተባለም። ማንቸስተር ዩናይትድ በቅርበት የተከታተሉ ሲሆን ሊወስድ የሚችለውን ዝውውር በተመለከተ ያሉ ጨዋታ በፍጥነት እያደገ ነውም ሲል ቲም ቶክ ዘግቦታል።
አርሰናሎች ባለፉት 2 ዓመታት የአርቢ ሌይፕዚጉን ተጫዋች ያንዲዮ ማንዲን ሲከታተሉ ቆይቷል ተባለ። የጋብሪኤል ማርቲኔሊ የረጅም ጊዜ ተተኪ ሊሆን እንደሚችል ይመለከታል። ውስጣዊ ውይይቶችም ተካሂዷል ተብሏል። ጄምስ ራድፎርድ ተጨማሪ የመጫወቻ ጊዜ ይፈልጋል። ነገር ግን ፔፕ ጋርዲዮላ ለዋንጫ ውድድሮች እንደሚፈልገው በግል ነግሮታል። የእንግሊዝ ኢንተርናሽናል የወደፊት ዕጣ ፈንታው በዚህ ክረምት እንደሚወሰን ይጠበቃል። ቶተንሃሞች የሊቨርፑል የግራ መስመር ተከላካይ አንዲ ሮበርትሰን ለማዘዋወር እየተነጋገሩ የሰሜን ለንደን ቡድን ሮበርትሰን ለተወሰነ ጊዜ በራዶ ላይ ያስቀምጣል። መጀመሪያ ላይ ውሉ በሰኔ ወር ሲያልቅ የስኮትላንድ ኢንተርናሽናል በነጻ ዝውውር ለማስፈረም ከብዙ ክለቦች ጋር ይወዳደራሉ ሲል ዴቪድ ኦርነስቲን ዘግቦታል። ዩናይትድ ከካዜሜሮ ጋር ይለያይ ነው የመሰለ ተጫዋች ካዜሜሮ በውድድር ዓመቱ መጨረሻ ከክለቡ ጋር እንደሚለያይ ይፋ ተደርጓል። ቶማስ ፍራንክ ቶተንሃም ውስጥ እርግማን ያለ ይመስለኛል አሉ። አሰልጣኝ በነገራቸው በጉዳት ምክንያት ክለቡ ውስጥ እርግማን እንዳለ እንደሚሰራ ተናግሯል። በተጫዋቹ ላይ እየተፈጠረ ያለው ጉዳት እርግማንም እንደዛ ነገር ይመስላል፣ ነገር ግን ጉዳት የእግር ኳስ አንድ አካል ነውም ሲሉ ተናግረዋል። የካታላኑ ክለብ የባርሳ ተጫዋች ደጋፊዎች ማሊያ ላይ የሚያስቀምጡት ፊርማ ለንግድ ዓላማ እየዋለ እንደሆነ ተገልጿል። የተጫዋቹ ፊርማ ለማየት የሚጠብቁ ሰዎች ሁኔታውን ወደ ንግድ ቀይሮ የገቢ ምንጫችን ማድረጋቸው ተነግሯል። ደጋፊዎች ተጫዋቹ ፊርማዎች ሲያኖሩ የሚያሳይ ቪዲዮ ለማስረጃ በመቅረጽ ማሊያውን በድጋሚ ለሽያጭ አቅርበው 800 ዩሮ እንደሚሸጡትም ተገልጿል። የባርሳ ተጫዋች በዚህ ሁኔታ መበሳጨታቸውም ተሰምቷል ተብሏል። አርኔ ስሎት በዚህ ጥር ተጫዋች እናስፈርማለን ብዬ አልጠብቅም አለ። የሊቨርፑል አሰልጣኝ አርኔ ስሎት ቡድናቸው በጥር የዝውውር መስኮት ተጫዋችን ሊያስፈርም እንደሚችልም ተናግሯል። ሊቨርፑል የጥር የዝውውር መስኮት ያለ ፊርማ ያጠናቀቀ እንደሆነ የጠየቁት አሰልጣኙ አሁን እኔም እሱን የምጠብቀው ሲሉ መልሰዋል። ስለ ሳላ ለተነሳላቸው ጥያቄ እሱ በቆይታ የመጀመር ዝግጁ ነው ያሉ ሲሆን ነገር ግን እንደ ሁልጊዜው ከለመዱ በኋላ የማሰልፈውን እመርጣለሁ ብሎም አሰልጣኝ አርኔ ስሎት አያይዞም ኢብራሂማ ኮናቴ ወላጅ አባቱ እንዳጣና ብዙ ጊዜ እንዳነጋገሩት ገልጿል። ኮናቴ በዚህ አስቸጋሪ ጊዜ ከቤተሰቡና ከራሱ ጋር ጊዜ ማሳለፍ ያስፈልገዋል ሲሉ አርኔ ስሎት ተናግሯል። ወደ ቤተሰቦች ዛሬ በቆይታ በዚያ በቃ መልካም ቀን